ሳኖና አመሰግናለሁ። ጌታ ኢየሱስ ክርስቶስ ስም ይባረክ። እውነት ታላቅና የተፈራ እጅግ መልካም የሆንክ ጌታ ዳርቻዬን ያሰፋ የባረከኝ በባዕዳን ምድር ላይ አምጥተህ ያረሰረስከኝ ከራሴ አልፌ ለሰዎች እንድተርፍ ያደረከኝ ሰዎች እንዲቀኑበት የሚቀኑበት ሰው ያደረከኝ የሀገር አጀንዳ ያደረከኝ እኔ ማለት አሁን በዚህ ሰዓት እንደ ሀገር ነው ስም የሚነሳውና ተባረክ። ሁሉም ሰው ስለኔ ያወራል። ይሄ አንተ ስለባረከው ነው እንጂ ማንም አያወራም። ፖለቲከኛው ሳይቀር ምኑ ሳይቀር ቀንና ሌሊት በአእምሮአቸው ተሸክሞኝ ስለሚሄዱ ስም ይባረክ። ቀንና ሌሊት ጠዋት ሲነሱ ፍራውል ብሎ ስለሚነሱ እኔ ደግሞ ጌታ ኢየሱስ ብዬ ስለምነሳ በበረከት ስለምነሳ በደስታ ስለምነሳ በሐሴት ስለምነሳ እነሱስ ፍራውል ብለው ስለሚነሱ ተባረክ። አመሰግናለሁ። ይሄ በነገራችን ላይ ትልቅ ነገር ነው። እኛ በክርስቶስ ደም የተሸፈነን ይዞረዋል እንጂ ማንም አይነካን። ይዞረዋል እና እግዚአብሔርን ሁሌ ነው የማመሰግነውና እዛ ጋር ሲንጫጫ እዚህ ጋር ዝማሬ ሲሆን እዛ ጋር ለቅሶ ነው፣ እዚህ ጋር እልልታ ነው። እኔ ቤት እልልታ ነው፣ እኔ ቤት ፍሳ ነው፣ እኔ ቤት ደስታ ነው፣ እኔ ቤት እረፍት ነው፣ እኔ ቤት በረከት ነው፣ እኔ ቤት የእግዚአብሔር መንፈስ ነው ያለው። እኔ ቤት ሙሉ ነው፣ በረከት ነው። ሌላ ቦታ ጫጫታ ነው፣ ለቅሶ ነው፣ ዋይታ ነው። ይህን ያደረገው ትልቁ እግዚአብሔር ነው። እናቴ ስለኔ የምጸልየው የእናቴ ጸሎት የወለደችኝ እናቴ በእግዚአብሔር ፊት ሁሌ ይዛኝ ትቀርባለች። እኔም ደግሞ በፊቱ በንጽህና ለመኖር ቃል የገባውለት እግዚአብሔር ስሙ ይባረክ። እውነት ታላቅና የተፈራ ስመ ገናና የሆነው እግዚአብሔር አብሮኝ ስላለ ማንም ቢንጫጫ እየተነሳ ቢፈርጥ፣ በነገራችን ላይ ስሜን እያነሳችሁ ማውራታችሁ ለእኔ ክብር ነው። ለምን ስትሉ በጣም ብዙ ሰው ስሙ እንዲጠራ በጣም ብዙ ሰው ዋጋ ይከፍላል፣ አይጠራም። እኔስ ምንም ነገር ሳላደርግ ስሜን ይዛችሁ አጀንዳ ፖለቲከኞች ምኖች እዚህ ሶሻል ሚዲያ ላይ ያሉ በሙሉ ሁሉም ሰው ጠርቶታል ስሜን። ነገ ትልቅ የእግዚአብሔር በረከት ሲያጥለቀልቅ ፍራውል ኢዝሊ ነው የምለው።